ጓደኞቼ፣ ቤተሰቦቼ ደህና ናችሁ ወይ? አለሁላችሁ ደህና ነኝ። እና ጋይስ 1000 አስገቡኝ ሰብስክራይብ ፕሊዝ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ በቃ እኔም በሞራል ቪዲዮዎች እሰራለሁ እለቅላችኋለሁ። እና ዛሬ ቤት ውስጥ የተከልናቸውን ፍሬዎች አብረን አረና ወርዶ አስቸውና ይሄ ከቤት ነው ያያችሁት። ይሄ አፕል ማንጎ ነው። ይሄ ደግሞ አቮካዶ ነው። ፍሬው ራሱ ትንሽ ነው። ከዚህ በፊት እንደምናለ ቀምሰናል እና በጣም ይገርም ነው። እና ጋይስ ቪዲዮ ሰፊ እንደዚህ ግን ባለን ቦታ ላይ ነው የተከልነው። ለነገሩ ባለቤት ነው ይሄን ሁሉ ያደረገው እኔ ሳልሆን ማለት ነው። ግን እኔ እንከባከባለሁ ቪዲዮ ውስጥ አድርጎቼ እና የነካ ሁሉ ነው የሚበቅለት። አቮካዶ አለ፣ ማንጎ አለ፣ አንበሾክ አለ፣ እንደገና ደግሞ ፓፓዬም አለ፣ ጤናዳምነሽ የጥብስ ቅጠል የሌለ ነገር ጠይቁ፣ ሁሉ ነገር አለ። እና አሁን አብረን እናወርዳለን። ምክንያቱም ሌላችሁ ከግቢ ውጭ በጣም እንትን ይላሉ በቅሎ ልጆች ምናምን ነገር ሲያት ድንጋይ ያወሩ ልጆች እየመጣ እና አብረን እናወርዳለን። ግን እንደምታዩት ኦልሬዲ ነው ግን ትንሽ ከሰለንዱ ልጆች ምናምን ከፋል በደንብ መስላ አብረን እናወርዳለን። እሺ ወዳችሁ ሀለ ሰብስክራይብ ማድረግ እንዳትረሱ። ኦኬ አብረን እናወርድ። እንደምትመለከቱት አትክልቱ በጣም አድጓል። ፍራፍሬዎቹ ማንጎ አለ። ማንጎ የአፕል ማንጎ ነው ደግሞ አያችሁት እንዴት እንደሚያምር የአፕል ማንጎ እና ግቢ ውስጥ ነው። የሚገርማችሁ አፈሩ የሚገርም ነው። በቃ የጣልነው ሁሉ ነው የሚይዘው፣ ግን በስነ ስርዓት ተክለን ነው ዝም ብለን አይደለም። ይሄ ደግሞ እንደምታዩት አቮካዶ ነው። እዩት፣ አፍርቷል፣ በደንብ አፍርቷል። እንደምትመለከቱት እዩት፣ በደንብ ነው ያደገው እና ነቅያለሁ። የሚገርማችሁ ነገር ነቅያለሁ፣ እንትን ብያለሁ። ነቅያለሁ ነው የሚባለው። አያችሁት እንዴት እንደሚያምር ግሪን ነገር በጣም ነው የሚያምረው በእውነት አረንጓዴ ነገር እዩት። እና ሙዝም አለ። ሙዙን ደግሞ አሳያችኋለሁ። እዩት፣ ይሄ ደግሞ ሙዝ ነው። ገና እያደገ ነው፣ ገና ነው። አያችሁት። እና ፍራፍሬ ከቤት ነው እላችኋለሁ። ከቤት ቀንጠስ አድርገን ከቤት ነው። እዩት፣ እዛ ጋር ሙዝ ሌላ ቦታ እንትን እያለ ነው፣ እያፈራ ነው፣ ይታያል። የሚጣፍጥ አጫጭሮቹ ሙዝ ናቸው። እና ማንጎ ደግሞ በጣም በቃ በሚገርም ሁኔታ ነው እንትን ነው ያደገልኝ። ፀሐይዋ አያችሁት ጋይስ፣ እነዚህ ያልበሰሉ ናቸው። እና ከውጭ በጣም አድጎ ነበር እና ማንጎ አቮካዶና ማንጎ እንትን ብያለሁ የሆነ ነቅየው። እዩት አቮካዶ እዩት ጋይስ፣ አቮካዶ ምን እንደምትሉት እና እዚህ ጋር እንደምታዩት የስጋ መጥበሻ አለ። አዝመሪ እንደውም ደርቆ ነው እንጂ በጣም ነበር ትልቅ የነበረው ደርቆ ነው። ስጋ ሙቀትና ውሃ ማጥቆ ነበር፣ ውሃ የለም። ለዛ ነው ጋይስ አያችሁት። ይሄ ደግሞ እንደምትመለከቱት አንበሾክ ታውቃላችሁ፣ ለጤና በጣም ጠቃሚ ነገር ነው። አሁን ወቅቱ አይደለም፣ የሱ ወቅት አይደለም፣ አሁን የአንበሾክ ወቅት አይደለም። እና እዩት በጣም ትልቅ ነው። በጣም በልተንለታል በሚገርም ሁኔታ። እዩት አንበሾክ፣ ይሄ አንበሾክ ይባላል። እዩት አያችሁት ሲያፈራ ማለት ነው። በጣም ትልቅ ነው የሚያፈራው በሚገርም ሁኔታ። እዩት ይሄ ደግሞ ፓፓዬ ነው። ፓፓያችንን እዩት። ኦ ማይ ጋድ ነው መስሎ ፓፓዬ ደግሞ ሲያምር ሲበስል ሲጣፍጥ፣ ፍሬው በዛ ላይ ትንሽ ነው። እንዴት እንደሚጣፍጥ ልነግራችሁ አልችልም ጋይስ። እዩት ጋይስ፣ በጣም ብዙ ቦታ ነው ያለው ለማሳየት አልተመቸኝም። አያችሁ ጋይስ፣ ይሄ ጊሽጣ ነው እንዳልኳችሁ፣ ሌላ ቦታ ነው ጊሽጣ። ይሄ ጊሽጣ ነው፣ አንበሾክ ማለት ነው። አንበሾክ ነው ይሄኛው፣ ይሄ አንበሾክ ነው። ይሄ አንበሾክ ነው። በጣም ጣፋጭ ነው፣ ለጤና በጣም ጥሩ ነው። ይገርማችሁ ቅጠሉን እንኳን እንትን ይታለ ይሸጡታል። የአንበሾክ ቅጠሉ ማለት ነው ይፈልጋል ለጤና፣ እንደዚህ ለካንሰር ምናምን ነገር የሆነ መፍትሄ ነገር አለ መሰለኝ በትንሹ። እንደምትመለከቱት አትክልቱ በጣም አድጓል። ፍራፍሬዎቹ ማንጎ አለ። ማንጎ እዩት፣ የአፕል ማንጎ ነው ደግሞ አያችሁት እንዴት እንደሚያምር የአፕል ማንጎ እና ግቢ ውስጥ ነው። የሚገርማችሁ አፈሩ የሚገርም ነው። በቃ የጣልነው ሁሉ ነው የሚይዘው፣ ግን በስነ ስርዓት ተክለን ነው ዝም ብለን አይደለም። ይሄ ደግሞ እንደምታዩት አቮካዶ ነው። እዩት አፍርቷል፣ በደንብ አፍርቷል። እንደምትመለከቱት እዩት በደንብ ነው ያደገው እና ነቅያለሁኝ። የሚገርማችሁ ነገር ነቅያለሁኝ፣ እንትን ብያለሁኝ። ነቅያለሁ ነው የሚባለው። አያችሁት እንዴት እንደሚያምር ግሪን ነገር በጣም ነው የሚያምረው በእውነት አረንጓዴ ነገር እዩት። እና ሙዝም አለ። ሙዙን ደግሞ አሳያችኋለሁ። እዩት ይሄ ደግሞ ሙዝ ነው፣ ገና እያደገ ነው፣ ገና ነው። አያችሁት። እና ፍራፍሬ ከቤት ነው እላችኋለሁ። ከቤት ቀንጠስ አድርገን ከቤት ነው። እዩት እዛ ጋር ሙዝ ሌላ ቦታ እንትን እያለ ነው፣ እያፈራ ነው፣ ይታያል። የሚጣፍጥ አጫጭሮቹ ሙዝ ናቸው።
እና ማንጎ ደግሞ በጣም በቃ በሚገርም ሁኔታ ነው እንትን ያለው ያደገልኝ። ፀሐይዋ አያችሁት ጋይስ? እነዚህ ያልበሰሉ ናቸው እና ከውጭ በጣም አድጎ ነበር እና ማንጎ አቮካዶ እና ማንጎ እንትን ብያለሁ የሆነ ነቅዬው። ይሁት አቮካዶ ይሁት ጋይስ፣ አቮካዶ ምን እንደሚያክል ይሁት። እና አያችሁት ጋይስ? አያችሁት? በጣም ደስ የሚለው ቤት ውስጥ እንደዚህ አድጎ በስሎ አውርዳችሁ እንትን ስትጠቀሙት እንዴት ደስ እንደሚል በቃ ከቤታችሁ እንዴት ያስደስታል መሰላችሁ። እና ይሁት ደግሞ እዚህ ጋር እንትን እያልኩ ነው ገና ተክያለሁ። እዚህ ጋር ይሄ ዘይቱና ነው ገና አመትም አልሞላትም ግን እያደገች ነው። እቺ ደግሞ ማንጎ ነች። ይሄ አፕሉ ማንጎ ሳይሆን ይሄ ኖርማሉ ማንጎ አለ አይደለ? ጸጉር ያለው ሲበላ ይሄ እሱ ነው። እቺ ደግሞ ቡና ይሁት ፍሬ አፍርታለች ሁላ። አያችሁት ጋይስ? እና እንዴት እንደስ እንደሚሉ እኔ ፍቅር ልልል ቡናዬን እንዴት እንደምንከባከባት የሚገርማችሁ። ጌሾ ሁላ ነበረኝ። ይሄ ነአና ምናምን ነበረኝ ደርቆብኝ ነው ተክላለሁ። ነአና፣ ጌሾ፣ ትልልቅ ጤና አዳም፣ ሮማን ምናምን ነበረ ደረቀብኝ ጋይስ። አሁን በቃ ልጆች ስላሉ ግቢ ውስጥ ደግሞ በቃ ኳስን ምንም ሲጫወቱ ያን ተሰብራብኛለች ሲጠልዙት ማለት ነው። እና ገና እያደገችልኝ ነው። ገና እያደገ ነው ጋይስ። ግሽጣው ገና በልተንለት ማለት ነው። ኦልሬዲ አልቋል። በቃ የሚገርማችሁ ነገር በጣም የሚጣፍጠው ሲጣፍጥ ነገራችሁ ትላያችሁ። ይሄ ዝም ብሎ እንትን ያለ ነው ገና ፍሬ ያፈራ ነው። አያችሁ ጋይስ? እና ጤና አዳሜ ቻትና ያርጣብኛለች ጤና አዳሜ። የሾርባ ቅጠልም አለ። የሾርባ ቅጠል አያችሁት እንዴት እንደምታምር። እችን ደግሞ ገዝቼ ማለት ነው ለራሴ ለምጠቀመው ለቤት ገዝቼ ከዛ ዝም ብዬ ተከልኩት። እንትን ብዬ ቆፈር አልኩና ተከልኩት። እግዚአብሔርን ወር ባልሞላ ጊዜ ውስጥ ነው የበቀለችው። ወር ባልሞላ ጊዜ ውስጥ እና ጋይስ ወዳችኋለሁ። እዩት ጋይስ፣ አቮካዶ እዩት በማለት እዩት። ይሄ አሁን ከውጪ የአፈራ ነውና እንትን ብዬው ነው አውርጄው ነው። አያችሁት ማንጎ እንዴት እንደሚያምር ጋይስ? እዩት በእግዚአብሔር። ይሄ አሁን ከቤት የወጣ ማንጎ ነው። እዩት እና ጋይስ አያችሁት?